ቆይ አባ ምን ሆነ ነው? ና ቁጭ በል። ለምን ደህና ነህ? ደህና አይደለም። ስለደከመኝ ምን ሆነ ነው? ደክሞኛል። ደክሞኝ? ምን አልበላህም? ቁርስ አልበላም። ስራ ከሌለ ስንት ትሰራለህ በቀን? ስራ ከሌለ 500 600 ብር እሰራለሁ። ስራ ከሌለ 300 200 ብር እሰራለሁ። ስራ ከሌለ 300 ብር፣ ስራ ካለ 500 ብር ትሰራለህ። ዛሬ ምንም አልሰራም? ምንም አልሰራም። እሺ ከዚህ ብር እኔ እሰጥሃለሁ። ሌላ ስራ የምትሰራበትን መንገድ ባሳየስ? እሰራለሁ። ስልክ ምናምን አለ? እሺ ቆይ ይሄ ስልክ የኔ ትርፍ ስልክ ነው፣ ያዘው። መጻፍ ትችላለህ? እሺ ይሄን ስልክ እንዳትሸጠው። ይሄን ስልክ ተጠቅመህ ገንዘብ የምታገኝበት መንገድ አለ። ብርም ሰጣለሁ፣ አሳያለሁ። ታደርጋለህ? እሺ ግባና እዚህ ጋር ጻፍ። ይሄው እዚህ ጋር ሳሚ ፓፓ ብለህ ጻፍ። ጎበዝ። ይሄን ላይክ አድርገው። ፓፓ ብለህ ጻፍ። አይ ፓፓ ያሉትን ደግሞ 10 ሰው እንዳንተ የጻፉትን ይሄው ፎቶ እየነካ ጎበዝ። ከዛችን ቀስት ምልክት ነካና ኮፒ ሊንክ 10 ጊዜ። በተጨማሪ ከሰኞ እስከ ቅዳሜ ጠዋት ከ3 ሰዓት ጀምሮ ላይቭ ላይ ስለምኖር እዚች ጋር ቀይ ምልክት ትታያለች አይደል? ሁሌ ቪዲዮዬ ሲደርስህ እንደዚህ ትሰራና እችን ቀይ ምልክት እየነካ ወደ ላይቭ ከመጣ እንዴት ተከፋይ እንደምትሆን እንደዚህ አይነት ገንዘብ እንዴት መስራት እንደምትችል አሳያለሁ። ስልኩን እንዳትሸጥ፣ መንገድ ላይ ካገኘው ጠይቃለሁ። እሺ ይሄ ደግሞ የ3 ቀን የ4 ቀን ብር ነው። እሺ እኔ አባት በርታ። እሺ ጎበዝ፣ ሂድ ምግብ ብላ። ደስ ብሏል? እሺ እችን ልቀይራለሁ። እሺ ና ለያዘው ይሄን ልበስ። እስቲ እዚህ ይሄን አውልቀው ነው እሱ ላይ ትደርባለህ። በስማ አማረባው የታ አባቱ። በርታ። እሺ ጎበዝ ልጅ። ቻው። እሺ